የኢትዮጵያ መንግስት አባይን ገድቦ ከፍተኛ የሆነ የኤሌክትሪክ ኃይል ሊያመነጭ ነው። የግብጽ መንግስት በዚህ ጉዳይ ላይ ምን ትላለ? ኢትዮጵያ አባይን ገድባ ልትጠቀም ነው። በዚህ ሐሳቧና ድርጊቷ የቀድሞ የኢትዮጵያ መሪ መንግስቱ ኃይለማርያም ምን ይላሉ? ሰው መክሮሽ ይሆናል እንጂ ይሄንን አሰሪም ውዴ። ጠቅላይ ሚኒስትር መለስ ዜናዊ ይህንን ትልቅ ሐሳብ ከማን ጋር ነው ያሰቡት? ጠቅላይ ሚኒስትር መለስ ካሰቡት በላይ የኢትዮጵያ ሕዝብ እቅዱ ወዶታል። ድጋፍ ሊያደርግም እየተንቀሳቀሰ ነው። ወይዘሮ አዜብ መስፍን ምን ይላሉ? እቅዱን የደገፉትን ያህል ሰው ባይሆንም እቅዱን ያልደገፋችሁ ኢትዮጵያውያን አላችሁ። ምን ብለው ደገፋችሁት? ለኤሌክትሪክ ኃይል ብለን ችግር ውስጥ እየገባን ነው ለሚሉ ወገኖች ጠቅላይ ሚኒስትር መለስ ዜናዊ ምን መልሳለዎት? ችግር ብቅ አይደለም ብዙ አይቻለው ካለፈው ህይወቴ ተመርቶ ተጃለው። የኢትዮጵያ መከላከያ ሚኒስትር አቶ ሲራጅ ፈጌሳ ህዝቡ ግድቡ ዙሪያ ጦርነት ይመጣል ሌላም በማለት ይጨነቃል። እርስዎ ምን ይላሉ? ምንድነው ሐሳብ ሁሉ ጭንቀት ወደንም ጠላም መቼም አይቀርም። መቼ ነው ጦርነቱ የሚጀመረው? የቀረ ነገር አለ? አቤት ብቻ ነው ሲታሩት ግን ግብጽን አላለት እችለዋለሁ። መንግስቱ ኃይለማርያም ስለ ወቅታዊ ጉዳይ ኢትዮጵያን ምን ይሏታል? ሰላም ሲናፍሻል መሰለኝ እኔስ ምን ላድርግልሽ ቸገረኝ። በሀገር ውስጥም ሆነ በውጭ ሀገር ያላችሁ የኢትዮጵያ መንግስት ተቃዋሚዎች ለግድቡ ታደርጋላችሁ? ወዶ የገባ ሰው ከባህር ከውሃው አይቶ ይውጣው እንጂ ሌላ ማን ሊረዳው? በርካታ አበዳሪ ሀገራት ለአባይ ብድር ቢከለክሉም ሌሎች ብድር ማግኛ መንገዶች አሉ የሚሉትን የህብረተሰብ ጠቅላይ ሚኒስትር መለስ ምን ይሏቸዋል? አሳዩኝ ምሩይ መንገዱን። ግን ቻይናስ? ጉድ ሰራችኝ ዋይ ጉድ ሰራችኝ። እሺ ብላ ነበር ማለት ነው። የኢትዮጵያ ህዝብ ለዚህ እቅድ በርከት ያለ ብር መስጠት ያለበት ማን ነው ትላላችሁ? በጠንካራ እንቅስቃሴ ላይ የሚገኙትን ጠቅላይ ሚኒስትር መለስ ዜናዊ የኢትዮጵያ ህዝብ ምን ትሏቸዋላችሁ? ካህኔ ነፍስ ያገልጋይ ጥፋተኛ ሞይ ነፍስ ያገልጋይ ጥፋተኛ ሞይ። ጂጂ አባይን ምን ነበር ያልሽው? አሁን ሊገነባ ሊለማ የመሰረት ድንጋይ ተጥሏል። ጂጂ ስለ መሰረት ድንጋዩ ምን የምትይዋለሽ? ሳላየው አላድርም አይነጋም ሌሊቱ ሳላየው አላድርም አይነጋም ሌሊቱ። ግብጽ ኢትዮጵያን በወቅታዊ ጉዳይ ላይ ምን ማለት ትፈልጊያለሽ? እንዲያስወድሽ ከራሴ በላይ ምን አሳሰበሽ በኔ ላይ? የግድቡ ግንባታ ሊጀመር ነው። ሙባረክ በዚህ ጉዳይስ ኢትዮጵያን ምን ይሏታል? የግብጽ መንግስትስ ከ2 እና ከ3 አመት በኋላ የኢትዮጵያ መንግስት ምን የሚል ይመስልሃል? የሱዳን መንግስት የግድብ ስራውን ምን ብለ ተቀበልከው? ግን ኢትዮጵያን ምንም አልተቀየምካትም? ግን ለምን እሺ ብለው የግድቡን መስራት ተቀብለው አጸደቁት? ፕሬዝዳንት ኢሳያስ ከኢትዮጵያ መንግስት ጋር ባለመግባባት ኤርትራ ተገንጥላለች።
ኤርትራ ከኢትዮጵያ በመገንጠሏ ብዙ ጥቅሞችን አጣለች። ስለተገለጠለችበት ቀን ምን ይላሉ? ፕሬዝዳንት ኢሳያስ ከብዙ ጎረቤት ሀገር ጋር ተጣልተዋል ይባላል። አሁን ወዳጅ ዘመዶ ማን ነው? ንፋስ ነው ዘመዴ። ጠቅላይ ሚኒስትር መለስ ግብጽ በእኛ ላይ አባይን ገድበን እንዳንጠቀም ብዙ አጥፍታለች ይላሉ። እኛስ እናጠፋለን? ስለዚህ ጉዳይ እርስዎ ምን ይላሉ? እንዳጥፋሽ አጥፍቻለሁ፣ እንደ ሸፍቻለሁ፣ ያየሽውን አይቻለሁ። ጠቅላይ ሚኒስትር መለስ የዚህ ወቅት ጽቶ ምን የሚል ነው? ላይሳይ አይኔን አስቼ ላይሳይ ወዳለህበት ላይሳይ ጭንቄን ብትሰማ ላይሳይ ሰው ምን አለበት? ግድቡ በሰላም ተጠናቀቀ ምን የሚል ቃል ይገባሉ? አልቀርም ደጁ አዎ ደጁ አልቀርም ደጁ። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ኤልፓ በደንብ ተገንብቶ ከተጠናቀቀ በኋላ ስለተናደው ስለ ግልገል ግቤ 2 ግድብ ምን ትላለህ? ያቦተናደ ባለማወቅ ሰገነባ ፈርሶ። የኢትዮጵያ ሕዝብ በመብራት እጥረት ብዙ ጊዜ ተቸግሯል። አሁን ግን መፍትሄ ሊገኝ ነው ተብሏል። ኤልፓ እውነት ችግሩ ሊቃለል ነው? በቃ በቃ ድሮ